በክርስቶስ ኢየሱስ የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እኔ ፓስተር ዘማሪ በለጠ ይባላለሁ። ከእግዚአብሔር ቃል አንድ ስፍራ አነባለሁ። መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 26 ላይ ያለውን እግዚአብሔርን ቃል አብረን እናያለን። እዛ ትንሽ የእግዚአብሔርን ሐሳብ እናገራለሁ። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርድም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። በዚህ ቦታ ላይ እግዚአብሔር የሚናገረው ለእስራኤል ነው። እስራኤል ብዙ ተስፋ በቆረጠ ጊዜ ነገሮች ሁሉ ውስብስብ በሆኑ ሰዓት ላይ እግዚአብሔር እኔን አያቀኝም፣ በጉዳይ ላይ ደክሟል ማለት ጀመሩ። ኃይላቸውን እግዚአብሔር ለማደስ ግን እንደ ንስር በክንፍ እንዲሮጡ እግዚአብሔር ወደ እነሱ መጣ። እስራኤል ሕይወቱ ቅርጽ አልባ ሲሆን፣ የሚሄድበት መንገድ ውስብስብ ሲሆን፣ እስራኤል ሕይወቱ የተበታተነ የተወሳሰበ ሲሆን፣ ከዚህ ቅርጽ አልባ ሕይወቱ መውጣት እንደማይችል አድርጎ አስቧል። እግዚአብሔር ግን እንደ ክር የተተበተበውን ዝግ የሚመስለው መንገዳቸውን እግዚአብሔር እንደሚያውቅ እርግጠኛ እንዲሆኑ እግዚአብሔር ወደ እነሱ መጣ። ነቢዩ እንደዚህ አለ፣ እንዲህ እንዴት ትናገራለህ? አታውቅምን? አልሰማህምን? እግዚአብሔር አምላክ የምድር ዳርቻ ፈጣሪ ነው። እሱ አይደክምም፣ አይታክትም። የሰው ልጅ ይደክማል፣ ተስፋ ይቆርጣል። እግዚአብሔር ግን ድካም አያውቅም። እሱ አይደክምም። በጉዳይ ላይ እንደማይደክም አታውቅም? እግዚአብሔር አይታከትም፣ መስተዋሉም አይመረመርም። ለደካማው ኃይልን ይሰጣል። የተወሳሰበ የሚመስል መንገድ በእግዚአብሔር እንደገና ይቃናል። እግዚአብሔር አይደክምም፣ የዘላለም አምላክ ነው። እግዚአብሔር ፈጣሪ ነው። ማስተዋሉም አይመረመርም። ለደካማው ኃይልን ይሰጣል። ጉልበት ለሌለው ብርታትን ይጨምራል። ጎበዛዝቶች ፈጽሞ ይደክማሉ፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እስራኤል ጥያቄው ውስብስብ ሲሆን ተስፋ የማቁረጡ ነገር ነው እንዲህ እንዲናገሩ ያደረገው። እግዚአብሔር ግን ሊፈታ ነገሩን ሊመለከት ነገሩን ሊያይ እግዚአብሔር እንደገና መጣ። እግዚአብሔር እንደዚህ አለ፣ አታውቅምን? አታውቀኝም? እኔ እኮ ማለት እግዚአብሔር ማለት እስራኤል ለእስራኤል ያስረዳል። የእግዚአብሔር ነቢይ ይናገራል። እግዚአብሔር የተናገረው ነገር ለእስራኤል ይናገራል። አሁንም እስራኤል በእግዚአብሔር ላይ ተስፋ እንዳለ አታውቅምን? እግዚአብሔር ማለት ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ደክሟሉ፣ ሁኔታ አደከማቸው። ግን እግዚአብሔር መጣና እግዚአብሔር እንደዚህ ለኢሳይያስ እግዚአብሔር አወራ። የእግዚአብሔር ነቢይ ተናገራቸው። እግዚአብሔር ማለት አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ለደካማው ኃይልን ይሰጣል። ለምን? እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ስለሆነ። ስለዚህ እላችኋለሁ፣ ነገር ያደከማችሁ እግዚአብሔር በነገሮቻችሁ ላይ አልደከመም። ሁኔታ ያደከማችሁ እግዚአብሔር በነገሮቻችሁ ላይ አልደከመም። በዚህ ቃል በእግዚአብሔር ቃል ተስፋ እንድታደርጉ ይፈልጋሉ። እግዚአብሔር እንደገና ያድሳችኋል። እግዚአብሔር እንደገና ተስፋ ይሰጣችኋል። እግዚአብሔር እንደገና ጉልበት ይሆንላችኋል። እግዚአብሔር ማለት የምድር ዳርቻ ሁሉ ፈጣሪ ነው። እሱ አይደክምም። አንተ ትደክማለህ፣ ተስፋ ትቆርጣለህ። እግዚአብሔር ግን አይደክምም። የዘላለም አምላክ ነው እግዚአብሔር። የምድር ዳርቻ ፈጣሪ ነው እግዚአብሔር። መቼም እግዚአብሔርን ድካም አያውቅ። የእናንተ ጥያቄ ውስብስብ ሊሆን ይችላል።
ለእግዚአብሔር ግን ምንም አይደለም። ለእግዚአብሔር ምንም አይደለም። ቅርጽ አልባ የሆነ ህይወታችሁ እንደገና ይሰራል። እግዚአብሔር ሁሉን ቻይ ስለሆነ፣ የምድር ዳርቻ ሁሉ ፈጣሪ ስለሆነ በእግዚአብሔር የማይሆን ነገር የለም። ተስፋ የቆረጣችሁት ነገሮቻችሁ እንደገና ተስፋን ያገኛል። እግዚአብሔርን በመተማመን ለሚጠባበቁ ኃይላቸውን ያድሳል። እግዚአብሔርን በመተማመን ጠብቁ። እግዚአብሔር ኃይላችሁን፣ ነገሮቻችሁን፣ እግዚአብሔር ኑሯችሁን፣ ህይወታችሁን እግዚአብሔር ያድሳል። አንድ መልእክት አለ። እግዚአብሔር ነገሮቻችሁን እንደገና ያድሳል። ለምን? እግዚአብሔር አይደክምም። እግዚአብሔር አይታክትም። እግዚአብሔር አንድም ቀን እግዚአብሔር ማስተዋሉ የእግዚአብሔር ተመርምሮ አያውቅም። አንድም ቀን እግዚአብሔር ድካም ይዞት አያውቅም። ስለዚህ እግዚአብሔር በነገሮቻችሁ ላይ አይደክምም፣ እንደገና ነገሮቻችሁን ያድሳል። በዚህ በእግዚአብሔር ቃል ተጽናኑ። እግዚአብሔር አምላክ ዘመናችሁን፣ ህይወታችሁን እንደገና ያድሳል። በእግዚአብሔር ቃል ነገሮቻችሁ እንደገና ይሰራል። እንደገና እግዚአብሔር ይመለከታል። አንዳንድ ውስብስብ የሆኑ ህይወታችሁ እንደገና ይሰራል። እግዚአብሔር እንደገና ያድሳችኋል። የእግዚአብሔር አብሮነትና ሰላም ከእናንተ ጋር ይሁን። በጣም እወዳችኋለሁ፣ አከብራችኋለሁ። በእግዚአብሔር ቃል ተጽናኑ። እግዚአብሔር ይባርካችሁ።